በሕይወታችሁ ሁሉ ነገር ያለ ይመስላል። ሰዎችም ምን ጎሎህ ሊሉ ይችላሉ። ግን በውስጣችሁ ደስታ የለም። ያለፈው ነገር አያስደስታችሁም። የወደፊቱ ተስፋ የሌለው ይመስላችኋል። ግን ይህ ሁሉ ማለት እግዚአብሔር ትቷችኋል ማለት ነውን? አይደለም። አንዳንድ ጊዜ የሚሰማን የደስታ መጥፋት እግዚአብሔር በልባችንና በሕይወታችን እየሰራ ካለው ሥራ ጋር የተያዘ ሊሆን ይችላል። በምንም ነገር ደስታ አጥተሃል? ቀድሞ ያስደሰቱ ነገሮች አሁን ላይ ምንም አይሰማህም? ምንም ነገር ቢኖርህ እንኳን በውስጥ ባዶነት ይሰማሃል? እንግዲህ ለምን ይህ ሆነ? ለምን ደስታህ ጠፋ? ይህ ተራ ስሜት ብቻ ሳይሆን እግዚአብሔር በሕይወትህ እየሰራ ያለበት መንገድ ሊሆን ይችላል። እግዚአብሔር አንዳንድ ነገሮችን ከልብህ ሲያርቅ ከእርሱ የሚመጣውን እውነተኛ ደስታ እንድትፈልግ ሊያደርግህ ይችላል። ስለዚህ ይህ ስሜት በቀላሉ አትመልከተው። በምንም ነገር ደስታ ካጣህ ምናልባት እግዚአብሔር ካንተ የሚያስወግደው ነገር አለ እና ለምን እንደሆነ በዚህ ቪዲዮ ታውቃለህ። እግዚአብሔር የውጭ ነገሮችን ሳይሆን የውስጣችንን ሰው እየቀየረ ሊሆን ይችላል። አንዳንድ ጊዜ ደስታችን ከገንዘብ፣ ከሰዎች፣ ከሥራ፣ ከግንኙነት ወይም ከስኬት ጋር እናገናኘዋለን። እግዚአብሔር ግን ደስታችንን በእነዚህ ነገሮች ላይ ብቻ እንዳይመሰረት ሊያስተምረን ይችላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 11 ላይ ኢየሱስ ደስታው በእኛ እንዲሆንና ደስታችንም እንዲሞላ ተናግሯል። ስለዚህ እውነተኛ ደስታ የሚመጣው ከሁኔታችን ብቻ አይደለም፣ ከጌታ ጋር ካለን ግንኙነት ነው። እግዚአብሔር ከሚጎዳችሁ ነገር ሊለያችሁ እየሞከረ ይሆናል። አንዳንድ ጊዜ የምንፈልገው ነገር ለእኛ ጥሩ እንዳልሆነ እግዚአብሔር ያውቃል። ስለዚህ አንድ በር ሊዘጋ ይችላል። አንድ ግንኙነት ሊቋረጥ ይችላል። አንድ ዕቅድ ሊሰረዝ ይችላል። በዚያን ጊዜ እግዚአብሔር ለምን እንዲህ አደረገ እንላለን። ግን ከዓመታት በኋላ የተዘጋው በር ጥበቃ እንደነበረ ልንረዳ እንችላለን። ከመጽሐፍ ቅዱስ ታሪክ እንመልከት። ዮሴፍ በወንድሞቹ ተጠላ፣ እነርሱም ጉድጓድ ውስጥ አሉት። በኋላም ለእስማኤላውያን ነጋዴዎች ሸጡት። ዮሴፍ በግብፅ ባዕድ ሆኖ ሄደ። ከዚያም በጌታው ቤት በሐሰት ተከስቶ ወደ እስር ቤት ተጣለ። ለዮሴፍ በዚያን ጊዜ ሁሉም ነገር እየተባባሰ ያለ ይመስል ነበር። ከቤተሰቡ ተለየ፣ ተሸጠ፣ በሐሰት ተከሰሰ፣ እስር ቤትም ገባ። ግን እግዚአብሔር ዮሴፍን አልተወውም። በመጨረሻም እግዚአብሔር ዮሴፍን ከሥራ ወጥቶ በግብፅ ላይ ከፈርዖን በታች ታላቅ ሥልጣን ሰጠው። ከዚያም በሸጡት ወንድሞቹ ፊት እግዚአብሔር አከበረው። ዮሴፍ በመከራው ጊዜ እግዚአብሔር ዝም ያለው መስሎት ሊሆን ይችላል። እግዚአብሔር ግን እየሰራ ነበር። ዛሬም በሕይወትህ ያለው መከራ የታሪክህ መጨረሻ አይደለም። እግዚአብሔር በዝምታ ውስጥ እያሳደጋችሁ ሊሆን ይችላል። የእግዚአብሔር ሥራ ሁልጊዜ በታላቅ ምልክት አይመጣም። አንዳንድ ጊዜ በዝምታ ውስጥ ይሰራል። እንደ ዮሴፍ ሕይወት አስቡት። ከቤተሰቡ ተለየ፣ በግብፅ ባርነት ውስጥ ገባ፣ እስር ቤትም ደረሰ። በዚያን ጊዜ የሚታየው የዮሴፍ ሕይወት ወደ ኋላ እየሄደ ያለ ይመስላል። ግን እግዚአብሔር አልተወውም፣ እያዘጋጀው ነበረ። ደስታችሁ ስለጠፋ እግዚአብሔር ከእናንተ ርቋል ብላችሁ አታስቡ። ይህ በጣም አስፈላጊ ነው። ስሜታችን ሁልጊዜ እውነታን አይነግረንም። ዛሬ ብቻችሁን ሊሰማችሁ ይችላል፣ ግን እግዚአብሔር አለ። ዛሬ ተስፋ ሊያጣችሁ ይችላል፣ ግን እግዚአብሔር እየሰራ ሊሆን ይችላል። በመጽሐፍ ቅዱስ መዝሙር 31:18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ እንደሆነ ያስታውሰናል። አንዳንድ ጊዜ ሕይወታችን በችግር፣ በመከራ፣ በጭንቀት ወይም በመጠበቅ ሲሞላ የቀድሞ ደስታችን ሊጠፋ ይችላል። ጸሎት ስንጸልይም እንደ ቀድሞው ልባችን ሊደሰት አይችልም። በዚህ ጊዜ እግዚአብሔር ተወኝ፣ ከእኔ ራቀ ብለን መደምደም ግን ትክክል አይደለም። ደስታ መጥፋት የእግዚአብሔር መጥፋት አይደለም። እግዚአብሔር ከኛ ጋር ያለው ቅርበት በስሜታችን አይለካም። ዛሬ ደስ ቢለንም ነገ ብናዝንም እርሱ አሁንም እግዚአብሔር ነው። አሁንም ከኛ ጋር ነው። ለምሳሌ ፀሐይ በደመና ተሸፍና ስትታይ ፀሐይ ጠፍታለች ማለት አይደለም። እንዲሁም ደስታችን በመከራ ሲሸፈን እግዚአብሔር ራቀ ማለት አይደለም። ስለዚህ ዛሬ ደስታ ቢጠፋ፣ ልብህ ቢከብድ፣ ጸሎትህም እንደ ቀድሞ ባይሰማ እግዚአብሔር ተወኝ አትበል። በስሜትህ ሳይሆን በቃሉ ታመን። እርሱ በጨለማም ጊዜ ካንተ ጋር ነው። አንዳንድ ጊዜ ክርስቲያናዊ ሕይወታችን ላይ እንደ ቀድሞ ደስታ እንደሌለን እንሰማለን። ጸሎት ስንጸልይ ልባችን አይነካም።
ቃሉን ስናነብ እንደ ቀድሞ የውስጥ ደስታ አይሰማንም። ከዚያም አንድ አደገኛ ሐሳብ ወደ ውስጣችን ይመጣል። ምናልባት እግዚአብሔር ከኔ ራቀ? ግን ወዳጄ፣ የምትሰማው ስሜት ሁልጊዜ የመንፈሳዊ እውነት መለኪያ አይደለም። ዛሬ ደስ ብሎህ እግዚአብሔር ቅርብ ነው ብለህ ነገ ስታዝን ራቀ ብለህ መደምደም አይገባም። ምክንያቱም ስሜታችን ይለዋወጣል። ዛሬ ደስተኛ ነን፣ ነገ ልባችን ሊከብድ ይችላል። ዛሬ በጉጉት እንጸልያለን፣ ነገ ግን በድካም እንጸልያለን። ነገር ግን እግዚአብሔር አይለወጥም። አንዳንድ ጊዜ የምንገጥመው መከራ እግዚአብሔር ስለተወን እንደሆነ እናስባለን። ግን በመጽሐፍ ቅዱስ ብዙ ታላላቅ ሰዎች የጨለማ ወቅት አልፈዋል። ዳዊት ብዙ ጊዜ በጭንቀት ውስጥ ነበር፣ ግን እግዚአብሔር አልተወውም። ኢዮብ ብዙ ነገር አጣ፣ ሕይወቱም በከባድ ፈተና ውስጥ ገባ። ይህ ግን እግዚአብሔር ረስቶታል ማለት አልነበረም። ኢየሱስም በጌተሰማኔ ከባድ ሐዘን አለፈ። ስለዚህ ሐዘን መሰማት ማለት እምነት የለህም ወይም እግዚአብሔር ተወህ ማለት አይደለም። ይህን አትርሳ። እግዚአብሔር የሚሰራውን ሁልጊዜ ማየት ባንችልም እርሱ እየሰራ ሊሆን ይችላል። ዘር በአፈር ውስጥ ሲቀበር ከላይ ምንም እየሆነ አይታይም፣ ግን ከመሬት በታች ሕይወት እየተፈጠረ ነው። እንዲሁም በሕይወትህ ምንም እየተለወጠ እንደሌለ ቢሰማህም እግዚአብሔር በውስጥህ እየሰራ ሊሆን ይችላል። በዚህ ጊዜ ነው እውነተኛ እምነት የሚታየው። ጌታ ሆይ፣ ዛሬ ልቤ ባይደሰትም አምናሃለሁ፣ መንገድህን ባላይም እተማመንሃለሁ፣ መልስህን ባልሰማም እጠብቅሃለሁ ብለህ መቆም ነው። ምክንያቱም እምነት ማለት ሁልጊዜ መስማት ወይም መሰማት ሳይሆን ባይታይም ማመን ነው። ልብህ ሲከብድ ጸሎትህን አትተው። ደስታ ሲጠፋ ቃሉን አትተው። መልስ ሲዘገይ እግዚአብሔርን አትተው። አንዳንድ ጊዜ የምትሰማው የውስጥ ዝምታ እግዚአብሔር ካንተ ርቆ ሳይሆን እምነትህ በስሜት ሳይሆን በቃሉ ላይ እንድታቆም የምትማርበት ወቅት ሊሆን ይችላል። ስለዚህ ዛሬ ደስታ ጠፍቶ ከሆነ ተስፋ አትቁረጥ። እግዚአብሔር አልተወህም። አንተ እርሱ ባትሰማውም እርሱ አንተን ይሰማሃል። አንተ እርሱ ባታየውም እርሱ አንተን ያያል። አንተ እጁን ባታይም እጁ በሕይወትህ ላይ ነው። ደስታዬ ጠፋ ማለት ይቻላል፣ ነገር ግን እግዚአብሔር ጠፋ ማለት አይገባም። አሁን ምን ማድረግ አለባችሁ? በጸሎት ከእግዚአብሔር አትራቁ። ደስታ ባይኖርም ጸልዩ። ልባችሁ ባይፈልግም ጌታን ፈልጉ። ቃሉን አንብቡ። ስሜታችሁ ሲቀየር የማይቀየረውን የእግዚአብሔርን ቃል ያዙ። ደስታችሁን በሁኔታዎች ላይ ብቻ አትመስርቱ። ሁኔታችሁ ሊለወጥ ይችላል፣ እግዚአብሔር ግን አይለወጥም። በእግዚአብሔር ጊዜ ታመኑ። አሁን የማትረዱትን ነገር ነገ ልትረዱት ትችላላችሁ። ወዳጄ፣ አሁን ደስታ ስለሌለ እግዚአብሔር ትቶኛል ብለህ አትደምድም። ምናልባት የምታልፈው የሕይወት ወቅት እግዚአብሔር የሚያጠነክርህ፣ የሚያስተምርህ፣ የሚያዘጋጅህ ወቅት ሊሆን ይችላል። ዛሬ ባታዩም እግዚአብሔር እየሰራ ነው። ስለዚህ አትርሳ። ደስታህ በሁኔታው ላይ አይመስረት፣ በእግዚአብሔር ላይ ይመስረት። እግዚአብሔር በጸጥታ ውስጥ እየሰራ ነው። እመነው፣ ጠብቀው፣ አትተወው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። ለወዳጅ ያጋሩ። እግዚአብሔር ይባርካችሁ።